ምክር አዘል ጥያቄ በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት ሃይራርካል ቲንኪንግ ግን አልፈረሰም። ያለም እንዳልፈረሰ እኔ ይገባኛል። አይሆፕ አንተም ይገባሃል። ያን ለመጠየቅ ግን የምሁር ጀግንነት ይፈልጋል። ሃይራርካል ቲንኪንግ በጣም ሰፊ ስለሆነ ፊውዳሊዝም ሲባል ሃይራርኪ ብቻ አይደለም። መሬት ኦውን አድርጎ ሌሎችን አስገብሮ የሚኖር በህግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ካንተ ጋር መጋራው ያ ስርዓት የለም የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። ዩኒቨርሲቲ ምሁራን ከግቢያቸው ባሻገር ሄደው በመስራት ኢንፍሉዌንስ ማድረግ ይችላሉ ላልከው በገለጻዬ እንዳቀረብኩት ከመንግስት ብዙ የሚጠብቅ የዩኒቨርሲቲ ምሁር መኖር ያለበት አይመስለኝም በእኔ ግምት። ምክንያቱም አንዳንዶች አሉ ከዚሁ ተቋም ወጥተው በጣም ኢምፓክትፉል ስራ ሰርተው ፈልገን የምናገኛቸው ሰዎች አሉ በስራቸው ምክንያት። ጅማ ዩኒቨርሲቲ ያለ መምህር ጅማ ውስጥ ቡና በሄክታር 12 ኩንታል ለምን ሆነ ብሎ አርሶ አደሮች ጋር መዋል ጀምሮ 30 ኩንታል ቢያደርገው መንግስት ፈልጎ ያገኘዋል። ፈልጎ ግን ጭቃ መንካት ይፈልጋል። እዚህ ፊቼ ያለ ዩኒቨርሲቲ በሄክታር 67 ኩንታል ስንዴ ከምናመርትበት 100 ቢያስገባው እኛ ብቻ ሳይሆን አፍሪካ በሙሉ ኢትዮጵያ እኮ 100 እያመረተች ነው ይናገራል። ያ ፕራክቲካል ሪዛልት ነው ምሁር እንዲፈለግ የሚያደርገው። ሐሳብ ኦፒኒየን አይደለም ብያቸዋለሁ። ሐሳብ ሲኩዌንሻል ነው፣ ውጤት የሚያመላክት ነው። ወደዛ የሚደርስ ምሁር ካለ መንግስት እዚህ ያለው መንግስት ብቻ ሳይሆን ሌላም ሀገር ያለው መንግስት የሚሻማ የሚፈልገው ይመስለኛል። ይሄ ሲባል አስቻይ ፖሊሲ፣ አስቻይ አውድ መፍጠር፣ በንጽጽር ሪሶርስ አቬል ማድረግ የመንግስት ስራ አይደለም ማለት አይደለም። መንግስት ሚና አለው። ከዚያ የወጣ ነገር ማድረግ ግን ይቻላል። በዚህ ወደ አራተኛው ጥያቄ ለመሻገር መንግስት ምን ያስባል? ለምሳሌ እኔ ሳይንስ እና ቴክኖሎጂ ሚኒስትር እያለው በትረ ሳይንስ የሚል ኢኒሼቲቭ ነበረኝ። ታውቃላችሁ አታውቁም አላውቅም። በጣም ብዙ ሰዎች ወደ ህንድ ሀገር ወደ ተለያየ ሀገር ስኮላርሺፕ እንልክ ነበር። እኔ መንግስት አንድ ብር አላገዘኝም። አንድ ብር ሐሳቡን አልተቀበለው እንኳን ሊያግዘኝ። በዛ ጊዜ የነበረው መንግስት በትረ ሳይንስ የሚል ሐሳብ ጀምረን ሰነድ አዘጋጅተን ብዙ ሀገራት አፕሮች አድርገን እድል ስናገኝ ነው ተማሪዎች በላክ የጀመር